ሰላም ሰላም የዩናይትድ አካዳሚ ቤተሰቦች እንደምን ናችሁ? ሁሉ ሰላም። ያው እንግዲህ እንደሚታወቀው የእንግሊዝ ፕሪሚየር ሊግ ትላንትና 380ኛው ጨዋታ ተደርጎ ተጠናቋል። በእንግሊዝ ፕሪሚየር ሊግ እንደሚታወቀው አርሰናል ቻምፒየንስ ሆኗል። ሁለተኛ ሲቲ፣ ሶስተኛ ዩናይትድ ናቸው። ከታች ደግሞ ዌስትሃም ትላንትና መውረዱን አረጋግጧል ወደ ሻምፒዮንሺፑ። ያው ወልቭዝ እና በርንሊ እንኳን ቀድሞ ነበር ያረጋገጡት። ከታች ሶስት አዳዲስ ክለቦች መጥተዋል። ሁል ሲቲ መጥተዋል፣ ኤፍሲ ታውን መጥተዋል። ሶስተኛው ደግሞ ኮቨንትሪ ሲቲ መጥተዋል። ስለዚህ በዚህ ደረጃ የእንግሊዝ ፕሪሚየር ሊግ ትላንት ተጠናቋል። በአሰልጣኞች እንደነ ፔፕ ጋርዲዮላ አይነት ከ10 ዓመት በኋላ ማንቸስተር ሲቲ ለቀው ወጥተዋል። ዴቪድ ብራውን አብሮ ተሸኝተዋል። ጆን ስቶንስም እዛው መጠን ከሊቨርፑልም ሌጀንድ ሞሳላ ዘ ኢጂፕታን ኪንግ ያው ትላንትና እሱም የመጨረሻውን ጨዋታ አድርጎ ተሰናብቷል ከሊቨርፑል። አብሮም አንድሪስ ሮበርትሰንም ያው እሱ ጋር ተሰናብተዋል። ያው እንግሊዝ ፕሪሚየር ሊግ እንደሚታወቀው እንግዲህ ያው ቀጣይ ላይ ጠንካራ ሊግ መሆኑ ይታወቃል። በዚህ ክረምት ደግሞ ክለቦች ተጠናክረው ይመጣሉ። በመሀል ላይ ያው በተለይ የማንቸስተር ዩናይትድ ዙሪያ ነው የምናወራው። እንደሚታወቀው ማንቸስተር ዩናይትድ ዘንድሮ ባለፈው ሳምንት የተወሰነ አውርተንበታል። ካስሚሮን ሸኝቷል። ያው ካስሚሮ የ4 ዓመት ኮንትራቱን ጨርሶ ወደ ከአውሮፓ ጠቅልሎ የእግር ኳስ ህይወቱን አጠናቆ ወደ አሜሪካ ይጓዛል ተብሎ ይጠበቃል። በዛም የተነሳና ኦርጋቴም በብቃቱ ደረጃ ብዙ አቋሙ አመርቂ ስላልነበረ የኮቢ ማይኖ አጣማሪና ፕላስ ደግሞ ለአራት ውድድርም ስለሆነ ዘንድሮ የሚሳተፈው በተለይ በ26 27 ውድድር ዘመን ላይ በትንሹ አንድ ሁለት ሶስት ሚድፊልደሮች ያስፈልጉታል። ከባጀት አንጻርም ሲታይ እስከ 250 እስከ 220 ድረስ ሚሊዮን ፓውንድ ድረስ ለመሀል ተጫዋች ያወጣል ተብሎ ይጠበቃል። ከነዚህ ውስጥ በቀዳሚነት ከተያዙ ሊስት ውስጥ ያው ኤሊት አንደርሰን የኖቲንጋም ፎረስቱ፣ አንድሬስ ቶናሊ የኒውካስትሉ እና ብሩኖ ግሪሜረሽ እሱም የኒውካስትል ተጫዋች ነው። እርግጥ ቾዋመኒም አለ እዚህ ሊስት ላይ፣ ግን ያው አሁን ያወጣው ምክንያት ቾዋመኒ ትላንትናና ዛሬ ረፋድ ላይ እየተወሩ ያሉ ወሬዎች ሞሪኖ ከማድሪድ እንደማይለቀው ነው እየተወራ ያለው። እነዚህ በኤሊት ደረጃ የተዋዙ ናቸው። ከዛ ውጭ ግን እንደነ ማቴስ ፈርናንዴዝ የዌስትሃም ዩናይትዱ ፕላስ ደግሞ ኤደርሰን ከአትላንታም በተለይ የኤደርሰን ከአትላንታ በግል ጉዳይ ላይ እንደተስማሙ እየተነገረ ነው ያለው። የነ ዴቪድ ኦስተን እና እንደ ፋብሪዚዮ ሮማኒዮ አይነት የእግር ኳስ ጋዜጠኞች የኤደርሰን ጉዳይ ያው ሶላ ባውት አንድ በዚህ ሳምንት ውስጥ የሚጠናቀቅ ጉዳይ ነው ያላሉት። ክለብ ከክለብ ጋር ያውጋ ጉዳይ ነው እንጂ የተጫዋቹ ከክለቡ ጋር ያለውን ስምምነቶች ተነጋግረው አልቋል፣ ጨርሶ ነው የተባለው። ሶዛት በቀጣይ ግን በተለይ አሁን ዋናው ነገር የእንግሊዝ ፕሪሚየር ሊግ ፕሩቭን የሆነ አቅም ያለው ፕላስ ደግሞ እንደነ ኤሌት አንደርሰን አይነት ለፒቮትም ፕላስ ደግሞ ለዚህ ለአሁን ማንቸስተር የተጫወተ ያለበት 4-2-3-1 ነው። ለ4-3-3 የሚሆን የሴንትራል ሚድፊልድ በጣም ያስፈልገዋል። እርግጥ ያው አንደርሰን ብቻውን ካስሚሮ እንደማይተካ አውርተናል። ያው ካስሚሮ ከልምድም ዲሲፕሊንም ከትጋትም አንጻር በማንቸስተር ዩናይትድ በአንድ ተጫዋች የሚተካ አይደለም። ሆኖም ግን የነ ኤሊት አንደርሰን እያደገ የሚሄድ አቅማቸው ከእድሜያቸው አንጻር ፕላስ ደግሞ ኳስን ጌምን የማንበብ አቅሙ በተለይ ዘንድሮ የተሻለ ደረጃ ላይ ያለውና ማንቸስተር ዩናይትድ ተጫዋቹ የማንቸስተር ሲቲ ፉክክርም ይጠብቀዋል። ምክንያቱም ተጫዋቹ ወደ ማንቸስተር ሲቲ ይሄዳል የሚል ጭምጭምታዎች ተወርቶ ነበረ። ግን ያው ጋርዲዮላ መልቀቁ ትንሽ ለእንደ ዩናይትድም ሌሎች ክለቦች ያው ተጫዋቾች ድሮ ቀጥታ ወደ ጋርዲዮላ የሚሄዱ የነበሩት ነገር አሁን ላይ ሆን ብሎ ማሰብ መጀመራቸውን አይቀር ነው። በዚህም የተነሳ ማንቸስተር ዩናይትድ አድቫንቴጅ ይኖራል። ስለዚህ ኤሊት አንደርሰን ሞስት ፕሮባብሊ እድሜው 23 ነው። ከ90 እስከ 120 ሚሊዮን ፓውንድ የሚገመት ነው። ያው ዛሬ የወጡ ዜናዎች ደግሞ እንደሚያወጥ እስከ 150 ሚሊዮን ፓውንድ እያሉ ነው ያሉት የኖቲንጋም ፎረስት። ያው እንደሚታወቀው የኖቲንጋም ፎረስት ባለቤት በጣም ኃይለኛ ተደራዳሪ ነው። ባለፈው ዓመት ዋይት ጊብስ ወደ ቶተንሃም አድርጎት የነበረውን ዝውውር አዳንቅፎበታል። ምክንያቱም ያለ ክለቡ እውቅና ተደራደርክ በሚል ነውና አሁንም አንደርሰን ላይ እንግዲህ ከዓለም ዋንጫ በፊት እንኳን ይሳካል ብዬ አልጠብቅም። ግን ዓለም ዋንጫ ላይ የተሻለ አቋም እንዲያሳይ
ኤክስፔክት ስለሚያደርጉና በዛ ጊዜ ላይ ወደልኛል ተጫዋቹ ግዢ ጨምራል ብሎ ስለሚያስቡ ከዛ ፊት የሚደራደሩ አይመስለኝም ማንቸስተር ጋር ማለት ነው። ማንቸስተር ግን በግል ልጁን ተጫዋቹን ሎቢ ሊያደርገው ይችላል። ሶዛት ማንቸስተር ዩናይትድ አንድ በተለይ ኢሊት የሆነ ሴንትራል ሚድፊልደር ያስፈልገዋል። ከነዛ ውስጥ ደግሞ አንዱ ኤሊት አንደርሰን ሆፕፉሊ ተስፋ እናደርጋለን ዘንድሮ ይህን ተጫዋች ይገዛዋል ብለን። በቀጣይ ስለ ቶናሊ እና ሪሜሬሽ የደረሱበትን ደረጃ ማንቸስተር ዩናይትድን በምን ደረጃ እነሱ እንደ አማራጭ እንዳያዛቸው እናወራበታለን። ለዛሬ በዚህ ላብቃ። እንግዲህ ውድ ቤተሰቦቻችን ይህ ቻናልን ሰብስክራይብ በማለት እንድተባበሩና ያው በቀጣይ የተሻሉ ዘገባዎችን ማንቸስተር ዩናይትድ ይዘን እንደምንመጣ እንድታበረታቱን እንጠብቃለሁ። ኔልሶን ተስፋዬ ነኝ። ይህ ዩናይትድ ተክቲካል ሩም ነው። ለዛሬ በዚህ በቃው። ታንክ ዩ ቬሪ ማች። ዩናይትድ ኢዝ ባክ።